የሽልማቱ ፍላጎት እንጂ የሥራው ፍላጎት የለህም። ሽልማቱን ትፈልገዋል፣ ነገር ግን ከሽልማቱ ጋር የሚመጣውን ሥራ አትፈልገው። ምን እንደምትፈልግ ታውቃለህ፣ ነገር ግን እዚያ ለመድረስ የሚያስፈልገውን ሥራ በግልህ ለመስራት ፈቃደኛ አይደለም። እያደረክ ያለው በዚህ ደረጃ ላይ የሰራኸውን ሰርተህ ወደ ቀጣዩ ደረጃ ለመሻገር መሞከር ነው። በዚህ ደረጃ ላይ የምታደርገውን ልክ እሱን ነው እያደረክ ያለው። እንዲህ እያልክ ነው ሁል ቀን እነቃለሁ፣ 2 ሰዓት ተኩል እሰራለሁ፣ 3 ሰዓት እሰራለሁ፣ ግን እድሉን አላገኘሁም። እድሉ ምናልባት 3 ሰዓት ተኩል ሊፈልግ ይችላል። ክብደት እያነሳሁ ነው፣ በትክክል እየተመገብኩ ነው፣ ግን እድሉን አላገኘሁም። ምናልባት ተነስቶ 3 ሰዓት ተኩል መስራት ይፈልግ ይሆናል። ጓደኞችህ አይሆንም ማለትን ይፈልግ ይሆናል። አመጋገብህን መቀየር ሊሆን ይችላል። ወደ ሌላ ከተማ መዘዋወር ሊሆን ይችላል። ምንም ቢጠይቅ ለማድረግ ፈቃደኛ መሆን አለብህ። አንተ ግን እዛ ያልደረስከው በሌላ ምክንያት እንደሆነ ደጋግመህ ትናገራለህ። ምክንያቱም ሌላ ሰውን መውቀስ ይቀላል። ባልሰራኸው ሥራ ባላገኘኸው ውጤት አትበሳጭ። እንድትበሳጭ አልፈልግም፣ እንድትቆጣ ነው የምፈልግ። እንዲህ እንድትል እፈልጋለሁ። ውጤቱን ያላገኘሁት ሥራውን ስላልሰራሁ ነው፣ በሰዓቱ ስላልተገኘሁ ነው። አደርገዋለሁ ያልኩትን አላደረግኩ። የማንቂያ ደውሉን አጥፍቼ ተኝቻለሁ፣ ምክንያት ፈጥሬያለሁ። ማስተካከያ አላደረግኩ። ለራስህ ይህን ያህል ዕውቅና እንኳን አልሰጥ። ልክ ግማሽ ሰዓት ቀድሜ ብነሳ ኖሮ ሙሉ ሕይወቴ ይቀየር ነበር። ልክ 1 ሰዓት ቀድሜ መነሳት ነው የሚጠበቅብኝ። ልክ 1 ሰዓት በበለጠ መስራት ነው የሚጠበቅብኝ። ያንን የማንቂያ ደውል ማጥፋት ማቆም አለብኝ። ያንን አንድ ለውጥ፣ ያንን አንድ መስዋዕትነት ብታደርግ ኑሮ ማለምህን አቁመህ መኖር ትጀምር ነበር። ሂደቱን መጠራጠር አያስፈልግህም። በሱ ላይ ምንም ችግር የለም። ራስህን ነው መጠራጠር ያለብህ። የበለጠ ከፈለክ የበለጠ መስራት አለብህ። ሽልማቱን ከፈለክ ሂድና ስራ። አንድ ነገር እስካልተንቀሳቀሰ ድረስ ምንም ነገር አይከሰትም። አንድ ነገር ማድረግ አለብህ፣ መተግበር አለብህ። እንቅስቃሴው ምንም ያህል ትንሽ ወይም ኢምንት ቢሆን ግድ የለኝም፣ ብቻ እንቅስቃሴ አድርግ። ምንም ቢፈጠር በየቀኑ ወደፊት ያ ማድረግ ያለብህና በሚገባ የምታውቀው ነገር በቆየ ቁጥር ጊዜው ይረዝማል። ወደ ነገ አታስተላልፈው። ዛሬ ልታጠናቅቀው የሚገባህን ነገር በገዛ ፈቃድህ ወደ ነገ አታሻግር። ዛሬውኑ አጠናቅ። ምናልባት ተነስተህ ወደ ውጊያው ተመለስ፣ ወደ መታገል ተመለስ፣ ወደ ማሸነፍ ተመለስ። እንደገና በእንቅስቃሴ ላይ ሁን። አንዳንድ ቀናት በጣም ከባድ ነው። ዝጋውና ተነስ። ይህ ነገር ቀላል አይደለም፣ ግን ማድረግ አለብህ። ምክንያቱም እውነታው አዲስ ሕይወት ከፈለክ መታገል ይኖርብህ። ያ የማንቂያ ደውል ሲጮህ የመንቀሳቀስ ጥሪ ነው፣ የመቀስቀሻ ጥሪ ነው። ለአንተ ስትል የምትነሳበት ጊዜ ነው። ምክንያቱም ምርጫ ማድረግ ትችላለህ። ሁልጊዜ የምታደርገውን ለማድረግ መምረጥ ትችላለህ። ይህም ማለት ሁልጊዜ ያለህን ታገኛለህ ማለት ነው። ወይም ደግሞ እንደ አዲሱ ማንነትህ ለመገኘት መምረጥ ትችላለህ። ዝም ብለህ የምትነቃ ብቻ ሳይሆን ለራስህ ስትል የምትነሳ የሕይወት አሽከርካሪ የምትሆን። ይህ ስሜት ስላለ ወይም ስለሌለ አይደለም። ይህ ስለ ዲሲፕሊን ወይም ስለ ሥርዓት መገንባት ነው። ምክንያቱም ይገባል። ምክንያቱም አንተ የዚህ አይነት ሰው ነህ። ምን ያህል በብርቱ ትጥራለህ። ያ ነው እድሉ ለአንተ በፍጥነት ወደ ሕይወት እንዲመጣ የሚያደርገው። ጀግና ማለት እንዲህ የሚል ሰው ነው። ዛሬም እዚህ ነኝ፣ ነገም እዚህ እሆናለሁ፣ ከነገ በስቲያም እዚሁ እኖራለሁ። ዕድሜ 50 ዓመት ነው። አሁንም እየተከታተልኩት ነው፣ እየጣርኩ ነው። ሊሆን በሚችለው ነገር ላይ ምንም ገደብ የማያስቀምጥ ሰው ነው። እና አንዳንድ ሰዎች ምንም ትርጉም የማይኖረው ከሆነ ለምን ራስህን መግዛት ወይም ዲሲፕሊን ያስፈልጋል? ማን ያስባል? ማንም አያስተውለው። ምንም ትልቅ ነገር አይደለም። እኔ የማደርገው ነገር ምንም ለውጥ አያመጣም ይላሉ። ለውጥ ያመጣል። እሱ እኮ ሕይወትህ ነው። እሱ ያንተ ታሪክ ነው። እሱ ያንተ ስም ነው። እሱ ያንተ ዝና ነው። አንተ ስታልፍ የሚያወሩት ነገር ታሪካዊ ነገር ስለመስራትህ ነው። ይህ ማለት የዓለም ሰንሰለት ውድድርን ወይም የማስተርስ ጎልፍ ውድድርን ታሸንፋለህ ማለት ሊሆን ይችላል። ወይም ደግሞ በቤተሰብህ ውስጥ ቤተሰብህን ለዘላለም የሚቀይር አንደኛው መሆን ሊሆን ይችላል። ታሪክ እየሰራህ እንደሆነ ይሰማሃል። ምክንያቱም በእርግጥም ታሪክ እየሰራህ ነው።
ስለዚህ ያ ስሜት ቢኖር ይሻላል እና ያ ታሪክ ከአማካኝና ተራ ሕይወት ይልቅ ታላቅ እንደሚሆን ይሰማኛል። በራስህ ስር ራስህን ለመግዛት ወይም ዲሲፕሊን ትገደዳለህ። ማታ የምታደርገው ነገር ዋጋ አለው። ጠዋት የምታደርገው ነገር ዋጋ አለው። ጓደኞች መጥተው በሚጠጡበት ጊዜ የምታደርገው ነገር ዋጋ አለው። ቅዳሜ የምታደርገው ነገር ዋጋ አለው። እሁድ የምታደርገው ነገር ዋጋ አለው። የስኬት ሰዓት ቀኑ ምን እንደሆነ ግድ የለውም። ምንም ቢሆን ይሮጣል። ታዲያ በጊዜ ምን እያደረክ ነው? ፍሬያማ ነገር እያደረክ ነው? ወደ ግብህ እየተንቀሳቀስክ ነው? ራስህን እያሻሻልክ ነው ወይስ ጊዜውን እንዲያመልጥህ እየፈቀድክለት ነው? አሁን ምን እያደረክ ነው? ምንም እያደረክ አይደለም? ሞኝነት የተሞላበት ነገር እያደረክ ነው ወይስ እድገት እያደረክ እየተሻሻልክ ነው? የረጅም ጊዜ ጥቅም ለማግኘት በአጭር ጊዜ ውስጥ መስዋዕትነት እየከፈልክ ነው? አሁን ምን እያደረክ ነው? ተነስተህ መጣር ካልጀመርክ በስተቀር ወደ 5 ዓመት እቅድህ ወይም ወደ 3 ዓመት እቅድህ ወይም ደግሞ 7 ዓመት እቅድህ ወይም ወደ ማንኛውም እቅድህ እየተቃረብክ አይደለም። የሰጠኸውን ያህል ነው የምታገኘው። ያለህን ሁሉ ከሰጠህ ታላቅ አቅምህን መልሰህ ታገኛለህ። በበለጠ ጥረት ስኬታችንን ማሳደግ እንችላለን፣ ምንም እንኳን አድካሚና አሰልች ቢሆንም እና ላብህ ቢንጠፈጠፍም እና ድካምህ ለታላቅ ሕይወት ትልቅ ኢንቨስትመንት በየቀኑ ለመክፈል ፈቃደኛ የሆንከው ትንሽ ቅድመ ክፍያ ሊሆን ይችላል። እሱ ያንተ ነው፣ ትፈልገዋለህ እና ለሱ መስራት አለብህ። ለአንድ ነገር ስትሰራና ላብ፣ ደም እና እንባ ስታፈስበት፣ መስዋዕትነት ስትከፍል፣ እነዚያን የመሰሉ የሕይወት ግንባታ ጡቦችን ስትጠቀም በጭራሽ አይተው ተመልካች በሌለበት ማንም በሌለበት ማታ ላይ ቲቪ ማየት በምትችልበት ሰዓት 2 ወይም ሰዓት ጊዜህን መስጠት። እኔ የቀደምኩት በዚህ መንገድ በየቀኑ ማታ ከቀኑ 4 ሰዓት እስከ ሌሊቱ 8 ሰዓት ወደ ቤት እሄድ ነበር። ከ3 እስከ 5 ሰዓታት አጠና ነበር። በየቀኑ ማታ 365 ቀናት ቁርጠኛ ነበሩ። ለማሸነፍ ቁርጠኛ ከሆንክ ይህ የ365 ቀናት ቁርጠኝነት ነው። ስሜቱ ሲኖር ብቻ የምታደርገው አይደለም። አሸናፊዎች የሚኖሩት ተስፋ ቆራጮች በሚያቆሙበት ቦታ። አሸናፊዎች ይቀጥላሉ። የማይመች ነው፣ ያማል፣ ያናድዳል። እነሱ ግን አሁንም ይቀጥላሉ። የበለጠ ገንዘብ ይጠይቃል። እነሱ ግን አሁንም ይቀጥላሉ። ካሰቡት በላይ ረጅም ጊዜ ይወስዳል። እነሱ ግን አሁንም ይቀጥላሉ። ወደ ክለብ እንዳይሄዱ አንዳንድ ጓደኞቻቸውን ማቋረጥ አለባቸው። እነሱ ግን አሁንም ይቀጥላሉ። አይተውትም። ይህ ዕድል ለአንተ ትርጉም ካለው አታቆምም ነበር። ተስፋ አትቆርጥም ነበር። እጅ አትሰጥም ነበር። ይህ እኩልነት ነው። ለዚህ ነው ጠንክረህ የምትሰራው። ለዚህ ነው ያሳለፉን ሁሉ እንዲያሳልፉ ያደረጉት። ምክንያቱም ወደ ሌላኛው ወገን ካልደረስክ እውነተኛ መሆንህን ለማረጋገጥ ሊፈትኑህ ይገባል። ነገር ግን ወደ ሌላኛው ወገን ስትደርስ ሽልማትህን ታገኛለህ። በሕይወት ውስጥ በመስማት ብቻ የማታገኛቸው አንዳንድ ነገሮች አሉ። ዝም ብለህ አታገኘውም። መክፈል አለብህ። ዋጋው ምንድን ነው? ደም፣ ላብ፣ እንባ አንድ ቀን አጥብቀህ ኑሮ መወሰን አለብህ። ሰዎች ህልም አድርገውን ማድረግ ሐሳብ አላቸው። ምናልባት ዛሬ ላይሆን ይችላል። ምናልባት ነገ ላይ ሳሳለህ፣ ምናልባት የሚቀጥለው ሳምንት ላይሆን ይችላል። ህልም ነበር፣ ይህ ሐሳብ ነበር እና ሁላችሁም ተቀምጣችሁ ስለ ሐሳቡ ታወራላችሁ። ስለሱ አትነሳሱ። ነገር ግን ታላቅ ስትሆን ማለምና ስለ ሐሳቡ ማውራት ብቻ በቂ አይደለም። ታላቅ ስትሆን የሆነ ቦታ በሰሌዳ ላይ መጻፍ ብቻ በቂ አይደለም። ወደ ሆነ ወርክሾፕ ስልጠና ሄዶ ገንዘብ ኢንቨስት ማድረግ ብቻ በቂ አይደለም። ታላቅ ስትሆን እውን እስኪሆን ድረስ በሱ ውስጥ እስክትራመድ ድረስ አትረካም። እሱን እስክትወርሰው ድረስ እስክታገኘው ድረስ። እናም ታላቅ ስትሆን ጊዜህን፣ ጉልበትህን፣ ጥረትህን ትሰጣለህ። ማንኛውንም መስዋዕትነት ትከፍላለህ። ማድረግ ያለብን ሁሉ ታደርጋለህ። ምክንያቱም አንተ ታላቅ ነህ። ምናልባት በሚቀጥለው ወር ላይ ሆን ይችላል። ነገር ግን ማድረግ ያለብኝም ማድረጌን ከቀጠልኩ አንድ ቀን ራሴን በተአምር ምድር ላይ አገኘዋለሁ። መዘጋጀትን ከቀጠልኩ፣ የላብ እኩልነቴን ከጠበቅኩ፣ ጊዜን በትክክል ከተጠቀምኩኝ አንድ ቀን ዕድሌ ከየት ሳይታሰብ እንደሚመጣ ማመኔን ከቀጠልኩ
በጠዋት 9 ሰዓት ወይም 10 ሰዓት መነሳት ቀላል አይደለም። ትሬድሚል ወይም የመሮጫ ማሽን ላይ መውጣት ቀላል አይደለም። መስዋዕትነት መክፈል ቀላል አይደለም። እንደገና ላለማየት ቀላል አይደለም። ቀላል አይደለም። ነገር ግን ይህንን ልነግርህ እችላለሁ። በውስጡ አልፈህ መፋጨት ወይም መስራት ከቻልክ ለመስዋዕትነቱ የሚመጥን ይሆናል። ለሱ ለመስራት ፈቃደኛ ከሆንክ ህልሞችህን ወደ እውነታ መለወጥ ትችላለህ። ነገሮች ዝም ብለው በአንተ መንገድ አይሄዱም። ዓለም የሚሰራው በዚህ መንገድ አይደለም። ወደ አንተ መንገድ እንዲሄዱ ማድረግ አለብህ። ነገሮች ዝም ብለው በአንተ መንገድ የሚሄዱ ይመስላል? ደህና፣ ዝም ብለው በአንተ መንገድ አይሄዱም። ነገሮች ዝም ብለው ለአንተ የሚሆኑ ይመስልሃል? ደህና፣ ዝም ብለው ለአንተ አይሆኑም። እንዲሆኑ ማድረግ አለብህ። ምን መሰለህ? ሕይወት እንደዚህ ናት። በቂ ጊዜ የለህም። ጊዜ መፍጠር አለብህ። ዝም ብሎ አይሆንም። እንዲሆን ማድረግ አለብህ። ሂድና ነገሮች እንዲሆኑ አድርግ። አልጋ ላይ ከቆየህ፣ ሶፋ ላይ ከቆየህ፣ በምቾት ቀጠና ወይም ኮምፎርት ዞን ውስጥ ከቆየህ፣ ቀላል የሆነውን ብቻ ካደረግ ሕይወትህ ከባድ ይሆናል። ነገር ግን ከባድ የሆነውን ብቻ ካደረግ፣ ከተነሳህ፣ ከሰራህ፣ የማትረታ ከሆንክ፣ ሌሎች ሰዎች በሚላሉበት ጊዜ በተቻለ መጠን ጠንክረ ከሰራህ ሕይወትህ ቀላል ይሆናል። ስለዚህ ሙሉ በሙሉ እርግጠኛ ያልሆንክበትን ነገር ማድረግ አለብህ። አዲስ ነገር ሞክር። መቀየር ከፈለክ እድገት የሚመጣው እዚያ ነው ወዳጄ። ሰውነትህ እንዲላመድ የሚገደደው እዚያ ነው። ዛሬ የዲሲፕሊንን ስቃይ ተቀበል፣ ነገ የጸጸትን ስቃይ እንዳትቀበል። በጣም አጥብቀ ካልፈለግከው ምክንያት ታገኛለህ። በጣም አጥብቀ ከፈለግከው ግን መንገድ ታገኛለህ። ውድድሩን እጁን ወደ ላይ አንስቶ የሚያጠናቅቀው ሰው ምን ያህል ትልቅ እንደሆነ፣ ምን ያህል ጠንካራ እንደሆነ ስላለው አቅም ወይም ጽናት አይደለም። ውጊያው ውስጥ ስላለው ውሻ አይደለም፣ በውሻው ውስጥ ስላለው ውጊያ ነው። ስለ ውስጣዊ ፍላጎት። አዎ ከባድ ሁኔታ ነው። ወደ ሥራ መሄድ አለብኝ፣ ምክንያቱም ሂሳብ መክፈል አለብኝ። ቤተሰብ አለ። ነገር ግን ይህ ማለት እያደረግኩ ባለው ነገር ላይ ለስኬት አቋራጭ መንገድ መፈለግ አለብኝ ማለት አይደለም። ይህንን ለመፍታት መንገድ አገኛለሁ። ከወደቅ ተመልሰህ ትነሳለህ። መሞከርህንና መውደቅህን ትቀጥላለህ። መሞከርን በጭራሽ እንዳታቆም እያረጋገጥክ የበለጠ ከባዱን መንገድ ለመውሰድ ፈቃደኛ ከሆንክ፣ የበለጠ የተወሳሰበውን መጀመሪያ ላይ ከስኬት ይልቅ ውድቀት የበዛበትን፣ በመጨረሻ ግን የበለጠ ትርጉም፣ የበለጠ ድል፣ የበለጠ ክብር እንዳለው የተረጋገጠውን መንገድ ለመውሰድ ፈቃደኛ ከሆንክ አትጸጸጥበት። ለሙያው መስመርህ የመረጥከው ምንም ይሁን ምን በመንገድ ላይ ያሉ ትግሎች አንተን ለዓላማህ ለመቅረጽ ብቻ የታሰቡ መሆናቸውን አስተውል።